ቀደመው ፍቅር እግዚአብሔር ይመልሰን። የቀደመው ፍቅር በትዳርም በኩል ቢሆን የቀደመው ፍቅር ምንም እንኳን ዛሬ ውበቷ ቢቀንስ ሚስትህ ምንም እንኳን ፊቷ ማዳት ቢያወጣ ዛሬም የጉብዝና ሚስትህ ነች። ምንም እንኳን ባልሽ ውበቱ ቢቀንስ ምንም እንኳን እንደ ድሮ ባይሆን ዛሬም የጉብዝና ባልሽ ነው። ወደ ቀደመው ፍቅር እንድንመለስ ጌታ ይርዳን። እውነተኛ ፍቅር በመውደድ ነው የሚያምነው እንጂ በመውለድ አያምንም። የእግዚአብሔር ቃል ምንድነው የሚለው? ሚስቶቻችሁ ውደዱ ነው የሚለው። ለአንዳንድ ባሎች ሚስቶቻችሁ ለማይወልዱ ውደዱ ያለውን ማስረገጥ እፈልጋለሁ። ብዙ ባሎች ካልወለደች መካን ከሆነች እንዴት እኖራለሁ ይላሉ። ኤፌሶን የሚለው እኮ ውደዱ ነው እንጂ የሚለው ውለዱ አይልም እኮ። ምክንያቱም መውለድ ከመውደድ በኋላ ነው የሚመጣው። አዳም ሔዋንን ትውለድ አትውለድ ሳያውቅ ነው የወደዳት። ይህች አጥንት ከአጥንቴ ናት ብሎ ወደዳት ይላል። መውለድ እንዳለ አያውቅም አዳም። ራሱ መተኛት እንዳለም አያውቅም። መጽሐፍ ቅዱስ ሁሉን ዲቴል አልነገረንም እንጂ የሆነ ስልጠና ሳይሰጠው አይቀርም ልጅ መውለድ እንዴት እንደሚቻል ምናምን። ምክንያቱም የጋብቻ ትምህርት ያስፈልጋል። ግን እግዚአብሔር በተፈጥሮ ብዙ ነገር አድርጓል እና የመጀመሪያው ወደዛ መመለስ አለብን። የቀደመው ፍቅር